ለመለስ ዜናዊ የተላከ ደብዳቤ። You can't eat your cake and still have it ይላሉ ፈረንጆች። አሰፋ ጫቦ ኬኩን በላህ እኮ ይሉታል። መልእክቱ ለኢሳያስ አፈወርቂ ነው። ምን ለማለት ፈልገው ይሆን? ይህ ለአቶ መለስ ዜናዊ ተጽፎ ለዘመናት በማይጠፋ ማህደር ውስጥ የተቀመጠ ደብዳቤ ነው። የደብዳቤው ይዘት ዓመታት ተሻግሮ ለዛሬም መሪዎች መልእክትና ሐሳብ አለው። ደብዳቤውን ካለበት በርብረን እንድናወጣው ምክንያት የሆነን ከሰሞኑ DW ኒውስ የሰራው ዘጋቢ ፊልም ነው። ፊልሙ ዋይ ካንት ኢትዮጵያ ኤንድ ኤርትራ ቢ ፍሬንድስ ይላል። ኤርትራ በኢትዮጵያ ቅኝ ግዛት ስር ተይዛ ስለመቆየቷ ይተርካል። ለምን ሁለቱ ሀገራት ከግጭት እንደማይወጡ ይተነትናል። አሰፋ ጫቦ ከዓመታት በፊት ለአቶ መለስ ዜናዊ በጻፉት ደብዳቤ ለዚህ ሁሉ ጥያቄ መልስ ሰጥተዋል። እንከተላቸው። ለቤት ፈላጊዎች ታላቅ የምስራች። በመሃል አዲስ አበባ ሳር ቤት 88 ካሬ ባለ 2 መኝታ እና 130 ካሬ ባለ 3 መኝታ በ36 ወር የሚረከቡት አፓርትመንቶችን አቀረብንላችሁ። በካሬ 64200 ብር ብቻ 100% ከፍለው ሲገዙ 40% ይቀነስሎታል። ከ5.7 ሚሊዮን ጀምሮ ቅንጡ አፓርትመንቶችን አሁኑኑ ከፍሎ የግሉ ያድርጉ። ግንባታቸው ከ80% በላይ የደረሱ ሳይቶች በፒያሳ ሊሴ፣ በሶማሌ ተራ፣ በአያት አደባባይ፣ በአያት ሎሚያድ፣ በጋርመንት CDC ውብ አፓርትመንቶችንና በፒያሳ አድዋ 00 ደግሞ የንግድ ሱቆችን አቅርበንሎታል። አሁኑን ይደውሉ። ከ7 በላይ ሳይቶችን ሰርተን አስረክበናል። ቴምር ሪል ስቴት ስልክ 0906521111 0907070762 ግልጽ ደብዳቤ ለአቶ መለስ ዜናዊ ጠቅላይ ሚኒስትር አዲስ አበባ ኢትዮጵያ። ጤና ይስጥልኝ። ስደተኛውና አርበኛው ይፍታዬ ንጉሴ ወይ አዲስ አበባ ወይ አራዳ ሆይ አገርም እንደ ሰው ይናፍቃል ወይ እንዳሉት ከመሆኔ በስተቀር ደህና ነኝ። ስደተኛ ካደረጉኝ ወዲህ ስጽፍሎ ይህ ሁለተኛ ጊዜ መሆኑ ነው። ህዳር 28 ቀን 1984 ዓ.ም ከዋሽንግተን ዲሲ ጥፌሎት ነበር። ይህን ደብዳቤ ለመጻፍ ምክንያት የሆነኝ በቅርቡ በሻዕቢያና በወያኔ መካከል የተጀመረው ጦርነት ነው። እኔን የገረመኝ አሁን ጦር መማዘዛችሁ አይደለም፣ ትዕግስቱን ሰጥቷችሁ 7 ዓመት ሙሉ ሳትዋጉ መቆየታችሁ ነው። ይህ ጦርነታችሁ አላግባብ ያለ ስሙ ስም ተሰጥቶት የኢትዮጵያና የኤርትራ ተብሏል። በዚህ ጦርነት ውስጥ የኢትዮጵያና ኤርትራ የሚባል የለም። ይህንን አንድ አካል አንድ አምሳል የሆነ ህዝብ ሁለት ስም ሰጥቶ የሚዋጋው ሻዕቢያና ወያኔ ነው። ጥርት አድርጎ ለመናገር የጦርነቱ ፈጣሪም ቀማሪም እርሶና አቶ ኢሳያስ አፈወርቂ ናችሁ። በጦርነቱ በጣም አዝኛለሁ። ማዘኔ ሞትና ስደት ቀለብ ውሎ ነው ለአገሬ ሰው ነው። አዲስ እረኛ ከብት አያስተኛ እንዲሉ ይህ አንዴ ኢትዮጵያዊ አንዴ ኤርትራዊ የምትዳርጉት እረፍትና እፎይታ የጠማው ሰው ነው። ተጸንሶ ተወልዶና አድጎ ሰው የምትሉት ህዝብ ሰው ነው። ይህ ባለ ሳምንት እያላችሁ ለጦርነትና ለስደት የሚሆን ሰው እንጂ ክረምት በመጣ ቁጥር ጓሮ የሚበቅል ሙጃ አይደለም። ድርጊታችሁ 1881 ዓመተ ምህረትን ያስታውሰኛል። በዚህ ዓመት አፄ ዮሐንስ ጎጃምን መቱ ማለት ሰውንም ቤቱንም ንብረቱንም ማቃጠለ ነው። ግራ የገባት የጎጃም ሴት በላይኛው ጌታ በባልንጀራው በቅዱስ ሚካኤል በጋሻ ጃግሬው በጽላተ ሙሴ በነጭ አበዞ ጎጃምን ይማሯት ፈሪም አንሎ ብላ አንጎራጎረች። የዚህ ደብዳቤ ዋና ዓላማ ኢትዮጵያን ይማሯት ፈሪም አንሎ ለማለት ያህል ነው። ከሰላምታዬ በኋላ ለዚህ ጦርነት ያደረሳችሁን መነሻ ምክንያት ለማየት ሞክራለሁ። ኤርትራ ቅኝ ግዛት የማን? መነሻው ምክንያት ኤርትራ ቅኝ ግዛት ነበረችና ነጻ ትውጣ የሚል ነው። እርግጥ የጣሊያን ቅኝ ግዛት ነበረችና ከዚህ 1933 ዓመተ ምህረት ነጻ ወጣለች። የሻዕቢያም የወያኔም የፖለቲካ እምነት መሰረቱ የኢትዮጵያ ቅኝ ግዛት ነበረችና ከኢትዮጵያ ነጻ ትወጣለች የሚል ነው። በዚህ መሰረት በ1983 ዓመተ ምህረት ነጻ ወጣች። እስቲ ከኔ ጋር ሆኖ ኤርትራም እንዴትና መቼ የኢትዮጵያ ቅኝ ግዛት እንደሆነች ለማየት እንሞክር። በዚህም እግረ መንገዳችንን ምኒልክ ኤርትራን ለጣሊያን ሸጠ የሚለውን የመንደር ወሬ እንይ። 1 በሰላዩ መነኩሴ በአባ ጁሴፔ ደላላነት ሩባቲኖ የሚባል የጣሊያን የንግድ ኩባንያ አሰብን የገዛው በ1862 ዓመተ ምህረት ነበር። በአጼ ተክለ ጊዮርጊስ መሆኑ ነው። 2 ሩባቲኖ ኩባንያ ይህንኑ መሬት ለኢጣሊያ መንግስት ሰኔ 29 ቀን 1874 ዓመተ ምህረት ሸጠ። አሰብ የኢጣሊያ ግዛት ሆና ባንዲራ የተተከለው በአጼ ዮሐንስ ዘመነ መንግስት ነው። 3 በአድሚራል ካዳም የሚመራው ጦር ምጽዋን የያዘው ጥቅምት 28 1877 ዓ.ም በአጼ ዮሐንስ ዘመን ነው። እንግዲህ ሁሉ ሲሆን ምኒልክ ገና የሸዋ ንጉስ ነበሩ። ነጋዴ የሌለውን አይሸጥም። 4
አፄ ዮሐንስ ዶጋሊ ላይ ጣሊያንን ያሸነፉትን ጀግና አሉላ አባ ነጋን ሻሩ። ራሳቸው ጣሊያንን ለመውጋት 600 ሺህ ጦር አሰልፈው ተዘጋጅተው ነበር። ትተው ወደ ኋላ ተመለሱና ጎጃምን መቱ። ጣሊያን የአሉላን መሻር የዮሐንስን መመለስ አይቶ ከመረብ ምላሽ ግዛቱ አድርጎ ባህረ ነጋሽን ኤርትራ ብሎ ቅኝ ግዛቱ ያደረገው በ1882 ዓ.ም ነበር። 5 በ1882 ዓ.ም የነበረው ያነጋግራል። 1881 ዓ.ም አፄ ዮሐንስ መተማ ላይ አረፉ። በ1882 ዓ.ም ሁለት የኢትዮጵያ ንጉሠ ነገሥታት ነበሩ። አፄ ምኒልክና የአፄ ዮሐንስ ወራሽ ራስ መንገሻ የጽዮን ንጉሥ ልጅ ንጉሠ ነገሥት ዘኢትዮጵያ። 6 ራስ መንገሻ የጣሊያንን የመረብ ወሰን ተቀብለው ህዳር 29 ቀን ከኤርትራው ገዢ ከጀነራል ጎንደልኖ ጋር ጠላትህ ጠላቴ ነው የሚል ባለ 3 አንቀጽ ውል መረብ ላይ ተዋዋለ። 7 አሁን ኤርትራን የሚመለከቱ ሁለት የአፄ ምኒልክ ውሎችን እኔ የመጀመሪያው ዝነኛው የውጫሌ ውል ነው። የዚህ ውል አንቀጽ ኤርትራን ይመለከታል። ዝርዝር ውስጥ ሳንገባ የጣሊያንን ኤርትራ ግዛትነት ይቀበላል። ይህ ውል የተፈረመው ሚያዝያ 25 ቀን 1881 ዓ.ም ነበር። አፄ ምኒልክ የነገሱት ጥቅምት 25 ቀን 1882 ዓ.ም ነበር። ከ6 ወር በፊት ነው። የሸዋ ንጉሥ ሆነው ነው። የተስፋ ሰነድ ሁለተኛው የአፄ ምኒልክ ውል ጥቅምት 17 ቀን 1889 ዓ.ም የተደረገው ነው። ከአድዋ ጦርነት በኋላ ይህ የውጫሌን ውል ይተካል። በጣም የሚያነጋግርና ያልተተቸ ያልተጻፈለት ውል ነው። የውሉ አንቀጽ 4 እና 5 ጣሊያን ኤርትራን ቢለቅ ለማንም መንግስት ሳይሆን ለኢትዮጵያ እንደሚለቅ ያረጋግጣል። ይህን ውል ተከታትሎ አስፈጻሚ ቢኖር ኖሮ ፌዴሬሽንም አስፈላጊ አልነበረም። በጉልበት የያዝኩትን ሀገር የለቀኩለት ለኢትዮጵያ ለቃለሁ ብሎ ፈርሟልና። ክቡር አቶ መለስ፣ እነዚህ ከላይ ዘረዘርኳቸው ታሪካዊ እውነት ናቸው። የሚያወያዩ ነጥቦች ሊኖሩት ይችላሉ። ግን ምንም ተለጥጦ ቢተረጎም ኤርትራ ኢትዮጵያ ቅኝ ግዛት እንደነበረች የሚያሳይ አይመስለኝም። ነገስታቱ በአቅም ማጣት ወይም በሌሎች ምክንያቶች ባህረ ነጋሽ ተነጥቆ አዲስ ስም ሲወጣለት ሊያድኑት አልቻሉም ልንል እንችላለን። ኤርትራን ሸጥ ወይም ቅኝ ገዢዋ ሆኑ ማለት የማይሆንም የማይመስልም ነው። የፌዴሬሽኑ ታሪክ ኤርትራ ቅኝ ግዛት የሆነችው በአፄ ኃይለ ሥላሴ ዘመነ መንግስት ይሆን? ስለ ኢትዮጵያና ስለ ኤርትራ ፌዴሬሽን አውቀው በድፍረት ሳያውቁ በስህተት የሚነገሩ ነጥቦች አሉ። ይህ ቢጣራ ከብዙ ዥንብር የምንድን ይመስለኛል። 1 በኢትዮጵያና በኤርትራ መካከል የፌዴሬሽን ግንኙነት አልነበረም። አንዳንድ ፌዴሬሽን የሚያስመስሉ ነጥቦች ያሉት ግንኙነት ነበር። ለዚህ ዋናውን የተባበሩት መንግስታት ሰነድ ዲሴምበር 2950 390 ኤ በጥሞና ማንበብ ነው። በተጨማሪም የዶክተር ተከስተ ነጋሽ ኤሪትራ ኤንድ ኢትዮጵያ ዘ ፌዴራል ኤክስፒሪየንስ የሚለውን ጥናታዊ ጽሑፍ ማንበቡ ይጠቅማል። 2 በዚህ ሰነድ መሰረት በወቅቱ የተባበሩት መንግስታት የኢትዮጵያ መንግስትም ሆነ የኤርትራ ህዝብ ፌዴሬሽን የሚለውን እንደ መሸጋገሪያ፣ ውህደት የሚለውን እንደ ዋና ግብ አድርገው ወስደውታል። 3 የአፄ ኃይለ ሥላሴ መንግስት ተጽዕኖ በሴራ ፌዴሬሽኑ እንደመጣ ተደርጎ ይነገራል። በእኔ ሁንቦት ይሄ ውሸት ነው። የአፄ ኃይለ ሥላሴ መንግስት ተጽዕኖ ለማድረግ ቢፈልግ እንኳ ጉልበቱ፣ አቅሙ፣ የሰው ኃይሉም ሆነ ገንዘቡ አልነበረውም። ኢትዮጵያ ገና ለስሙ ከኢጣሊያን ተላቀቀች እንጂ እንግሊዞች ሰርቀው ይዘዋታል። እንግሊዝ በሙሉም ባይሆን በከፊል ጣሊያንን ሊተካ ይፈልጋል። ኢትዮጵያ የራሷ ገንዘብ ከረንሲ ስላልነበራት መገበያዋ የእንግሊዝ ፓውንድ፣ የምስራቅ አፍሪካ ሽልንግ፣ የራሽያ ሩብል፣ የማሪያ ትሬዙ ብር ነበር። ያም በምጽዋት መልክ የተገኘ ነው። እንዲሆኑ አፄ ኃይለ ሥላሴ ጫና አደረጉ ማለት እውነት አይመስልም። አንድ እውነቱን የሚያውቁ በወቅቱ በኤርትራ የንጉሡ እንደራሴ የነበሩት ጀነራል ነጋ ኃይለ ሥላሴ ናቸው። እውነትን እንዲነግሩን በደብዳቤ ጽፌላቸዋለሁ። 4 አፄ ኃይለ ሥላሴ ኤርትራ ከኢትዮጵያ ጋር እንድትቀላቀል በወቅቱ አልፈለጉም። ይሄን የምለው ሳይሆን በወቅቱ በኢትዮጵያ የእንግሊዝ ጉዳይ ፈጻሚ የነበሩት ላሳሌስ ፋርኳይ የእንግሊዝ ፓርላማ አባልና ኤርትራ ውስጥ ንግድ የነበራቸው ቶም ማክፌርሰን እና ስዊድናዊው ቢዮርን ፕሪትስ ካጠናቀሯቸው የስለላ ሰነዶች ይታያል። ማንበብ ነው። አፄ ኃይለ ሥላሴ በቂ ምክንያት ነበራቸው። ዋና ዋና የሚመስለኝ በአንድ በኩል እንግሊዝ ጋሻ ጃግሬ ሊያደርጋቸው ይፈልጋል። በሌላ በኩል አርበኛውና የተማረው ክፍል ፈርጣጭ ንጉሥ አንፈልግም ይላል። በዚህ ላይ ገንዘብ ቀርቶ ባዶ ካዝና እንኳን የለም። 2 ከስደተኛውና ከባንዳው ሊያቋቁሙት የፈለጉት አዲስ መንግስት ታማኙን ባንዳና ስደተኛ ገና አጥርተው አላወቁም። 3 ገና አልጋ ወራሽ ከሆኑ ጀምሮ የፖለቲካ አጀንዳቸው በሰሜን ኢትዮጵያ
የአካባቢውን ንጉሥ አጥፍቶ በታማኝ የሸዋ ሰው መተካት ነበር። በትግራይ በኩል ልዑል ራስ ስዩምና ደጃዝማች ኃይለሥላሴ ጉግሳን ጣሊያን ንጉሥ ትሆናላችሁ ብሎ ሲያገለግሉት የነበሩ ናቸው። 4. እንግሊዝ ኤርትራ ውስጥ ትግራይ ትግርኛ ሪፐብሊክ ጽንሰ ሐሳብ ዘርግታ እነ ወልደ አብ ወልደ ማርያም ሽር ጉድ ይላሉ። በእነዚህና በሌሎች ምክንያቶች ትግራይና ኤርትራ ግንባር ፈጥሮ አይገዛልኝም፣ የማበላውም የለኝም በማለት ፌዴሬሽኑን አልፈለጉም። የፈለጉት በሆነ መንገድ የባህር በር ለማግኘት ነበር። የሆነ ሆኖ ወደዱም ጠሉ ፌዴሬሽኑ መጣ። ፌዴሬሽኑ የኤርትራ ሕዝብ ፍላጎት መሆኑን ለማረጋገጥ የዚህ ተቋም የነበሩትን ወልደ አብ ወልደ ማርያም በምርጫው ጊዜ ከአስመራ ያገኙትን ድምፅ ማየት ነው። ድምፅ ከሰጠው 2511 ውስጥ 135 ድምፅ አገኙ። እሱማ ከነጻነት ባርነት ብለው እነ ኢሳያስ ከግብፅ ጳጳስ ማስመጥተው የለ። ያም ሆነ ይህ በአፄ ኃይለሥላሴ ዘመን የኤርትራ ቅኝ ግዛት ሆነች የሚለውን ቅን ልቦና ላለው ሰው የሚዋጥ አይደለም። እርሶ ቅን ልቦና አለዎትና ይዋጥሎትም ብዬ አምናለሁ። ተሳስተዋልና ለዛሃለፈ ስርየት ወለዘ ይመጽእ ቅበት ይበሉ። የ99 ክርስቲያን ልጅ ነዎትና ነውር የለው። የማይተማመን ባልንጀራ። ክቡር አቶ መለስ፣ ከኢሳያስ ጋር ለምን ጦርነት ተማዘዛችሁ? እርሶም እኔም አገርም የሚያውቀውን ምክንያት ልጥቀስ። 1. ሁለታችሁም ከሽምቅ ተዋጊነት ወደ አገር መሪነት ስቴትስማንነት አልተሸጋገራችሁ። ሽምቅ ተዋጊ ተልዕኮ ማጥፋት ማውደም ነው። መሪ ስራው ማሳካት መገንባት ነው። 2. እዚህ ዝርዝር ውስጥ መግባት አልፈልግም። በታሪክ አጋጣሚ ምክንያት በትግሬና በኤርትራዊ መካከል ስር የሰደደ ጥላቻና መናናቅ አለ። አብሮ ተስማምቶ በአንድ ማዕድ መቁረስ አትችሉም። 3. የኢትዮጵያን ብርት ስር የሆነ የትግራይ ህዝብ የኤርትራ መገንጠል አሳብዶታል። ከዚህ የተነሳ የስልጣኑ መሰረት የሆነው የትግራይ ህዝብና የወያኔ ሰራዊት ሊነሳብዎ ሆነ። 4. እርሶም ኢሳያስም የኢትዮጵያ ህዝብ በጦር እንደተሸነፈ መሬቱን ሀብቱንም ንብረቱም እንደተወረሰ አያችሁት። አገሩም ህዝቡም ንብረቱም ምርኮኛ ሆነ። አሁን ይህ የውርስ ንብረት ለኤርትራ ማልሚያ ይሁን ወይስ ለትግራይ የሚለው የማይድንቁ ስለሆነ ተዋጋችሁ። 5. ኤርትራውያን በተለይ ሻዕቢያ መሪዎችና ተከታዮች በብርቱ ታታሪ ሰራተኛ ሆነው ግን ግራ የሚያጋባኝ አመለካከት አላቸው። በአካባቢው ካለው ህዝብ ልዩ ስልጡንና አሰልጣኝ አድርገው ራሳቸውን ይመለከታሉ። ኤርትራን ታይዋን እናደርጋለን ይላሉ። ለዚያ የሚውለው ጥሬ ሀብት የሚወጣው ደግሞ ከኢትዮጵያ መሆኑ ነው። ከኢትዮጵያ ደግሞ አንፈልግም ብለው ለመገንጠል 30 ዓመት ተዋጉ። ፈረንጅ ለዚህ የሚሆን አንድ የሚለው ነገር አለ። ኬኩን በላህ እኮ ይላል። you can't eat your cake and still have it። 6. ሻዕቢያና ወያኔ ተመሳሳይና ተጻራሪ ሌላ ግብ አላችሁ። የአካባቢው ብቸኛ ሀያል መንግስት የመሆን ቅዠት አለባችሁ። ምስራቅ አፍሪካ ማለትም ሱዳን፣ ሶማሊያ፣ ጅቡቲ፣ ኬንያ በእናንተ ቁጥጥር ስር ለማድረግ ነው። ሱዳን ለእናንተና ለሌሎችም ኢትዮጵያውያን ሊጠፉ ለፈለጉ ምሽግና መሸጋገሪያ መሆኗ እርግጥ ነው። ለሻዕቢያና ወያኔ ኢትዮጵያ ማጥፊያ መዶለቻ ጓዳ መሆኗ እርግጥ ነው። ሱዳን ለዚህ ያበቃቻችሁ ባለውለታ ነች። ያም ሆኖ ያጎረሰ እጅ ነካሽ ሆናችሁ ወያኔም ሻዕቢያም መንግስት በሆናችሁ ማግስት በሱዳን ላይ ተነሳችሁ። ከወያኔ ቀድሞ አካባቢውን በቁጥጥር ስር ለማዋል ቸኩሎ ኢሳያስ በ4 ዓመት ሀገሩ ጅቡቲን፣ የመንን፣ ሱዳንን፣ ኢትዮጵያን ወጋ። ሶማሌም ወታደር ልላክ አለ። በዚህ ላይ አሜሪካ ከኋላች የበለው ይላቸዋል። ይህ የአሜሪካን አቋም ጨርሶ አለማወቅ ነው። የአዲሱ ትውልድ መሪዎች ሲሉ እውነት መስሎት ነበር። በወያኔና በሻዕቢያ ያልሆንለት ሲለው የሱዳንና የመድኃኒት ፋብሪካ ራሱ መጥቶ አረፈው። አሁን ይቅርታ ለመጠየቅና ካሳ ለመክፈል እየተሯሯጠ ነው። የአሜሪካን ህዝብ ለጥቁር ደንታ እንዳለው ለማወቅ እዚህ መጥተው የጥቁሩን ኑሮ ማየቱ ይጠቅማል። 2 አይነት ጥቁር አለ ካላሉኝ በስተቀር። ካለዚያም ባሻ አሸብር በአሜሪካን ያንብቡ። ይህ በፈረንጆቹ 2016 አሰፋ ጫቦ ለመለስ ዜናዊ ከጻፉት ግልጽ ደብዳቤ የተቀነጨበ ነው። የዲደብሊው ኒውስን ሰሞነኛ ዘጋቢ ፊልም ተከትሎ ካለበት በርብረን እንዲያቀርብንላችሁ ሐሳብና አስተያየቱን እንጠብቃለን። ቸር ጊዜ።